ፊልድ ማርሻል ብርሃኑ ጁላ ባንዳ ለሆዱ ሲሞት እኛ ለሀገር ሉዓላዊነት ለህዝቦች ክብርና አንድነት እንሞታለን አሉ። በጎንደር ዩኒቨርሲቲ ከአፈር የተሰራ ነዳጅ ከ30 እስከ 40 ሊትር ማምረት ቻለ። ትራምፕ የሆርሙዝ የባህር ሰርጥን የአሜሪካ ግዛት ለማድረግ እንደሚፈልጉ ገለጹ። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህን መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ከዜናዎቻችን ጋር መልካም ቆይታ። ሻዕቢያ ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶቻችን ጋር ጽምዶ ፈጥሮ ኢትዮጵያ ላይ ደባ የሰራ ኃይል ነው ያሉት ፊልድ ማርሻል ብርሃኑ ጁላ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሸጣና ለ27 ዓመታት ስልጣን ይዞ ኢትዮጵያ የባህር በር እንድታጣ አጠናክሮ የሰራ ቅጥረኛ የገዛ ሀገሩን ሰራዊት ያጠቃ የክህደት ኃይል ነው ብለዋል። ኢትዮጵያ በተደጋጋሚ በህወሓት ክህደት የተፈተነች ነገር ግን ጸንታ የቆመች የልዩ ዘመቻ ሰራዊት መሰል ጠንካራ አርበኛ ልጆች ያሏት አገር ስለሆነች ጉዞዋን ቀጥላለችም ብለዋል። የጥፋት ኃይሎች በባንዳ ስትራቴጂ ስር ተሰልፈው ኢትዮጵያን የማዳከምና የማፍረስ ጽምዶ የተባለ ጥምረት ቀርጸው ህዝባችንን ለስቃይና መከራ በመዳረግ ደካማ ኢትዮጵያን ለማየት ጓጉተው ቢሰሩም ይህ ፍላጎታቸው መቼም ሊሳካ እንደማይችል አሳይታቸዋለችም ብለዋል። ወያኔ የኢትዮጵያን ህዝብ በመከፋፈል እርስ በርስ እንዳይተማመን ያደርግ እንደነበረ አውስተው የትግራይን ህዝብ ደግሞ የኢትዮጵያ ልጆች እየመጡብህና እየከበቡህ ነው እያለ ከወንድም የኢትዮጵያ ህዝብ ጋር በጠላትነት እንዲተያይ ሲሰራ የኖረ እኩይ ፖለቲካዊ አራማጅ ጸረ አገር ኃይል ነውም ብለዋል። ከ10 ዓመታት በፊት በነዳጅና በሊቲየም ፈጠራ ስራቸው የብዙዎችን ትኩረት ስበው የነበሩት የጎንደር ዩኒቨርሲቲ የኬሚስትሪ መምህርና ተመራማሪው አቦሃይ ውብሸት አሁን ፈጠራው ስላለበት ወቅታዊ ሁኔታ ከአሚኮ ዲጂታል ሚዲያ ጋር ቆይታ አድርገዋል። እርሳቸው እና ሌሎች ጓደኞቻቸው የጀመሩት ከአፈር ነዳጅ የመፍጠር ምርምር ፕሮጀክት ትንንሽ የላብራቶሪ ሙከራዎችን በሚሊ ሊትር ደረጃ የነበሩትን አልፎ በሊትር ደረጃ ከ30 እስከ 40 ሊትር ማምረት የሚያስችል ደረጃ ላይ መድረሱም ለፈጠራው የባለቤትነት መብት ማግኘቱንም ገልጸዋል። የኢትዮጵያ ጥራት ኤጀንሲ ምርቱ ለተሽከርካሪዎች መዋል እንደሚችል የጥራት ማረጋገጫ እንደሰጣቸውም አንስተዋል። በጎንደር ዩኒቨርሲቲ አማካኝነት ነዳጁ ተመርቶ የተወሰኑ ተሽከርካሪዎች አገልግሎት እንዲሰጡ ማድረግ ተችሎ እንደነበረ ማስታውሰዋል። በዚያም በጎንደር ዩኒቨርሲቲ ያገለገሉ ከሚገኙት ፕሮፌሰር ብርሃኑ አንዱዓለም ጋር በመሆን ለቀረበው ለዚህ ምርምር ውጤት ከጠቅላይ ሚኒስትር አብይ አህመድ ዶክተር እውቅናና ሽልማት እንደተበረከተላቸውም ተናግረዋል። ለዚሁ ምርት ግብአት የሚሆነውን ዶቤ የተባለ የአፈር አይነት መሆኑንም ጠቅሰዋል። ባለፉት 2 እና 3 ዓመታት ግን በተለያዩ አካባቢዎች ተንቀሳቅሶ ለጥሬ ዕቃነት የሚያገለግለውን የዶቤ አፈር ናሙናዎችን ማጥናት ስራው ሙሉ በሙሉ ወደ ፋብሪካና ሰፊ ምርት እንዳይሸጋገር የጸጥታ ሁኔታው አስቸጋሪ እንደሆነባቸውም ነው የተናገሩት። የፕሮጀክቱን አዋጭነት በሰፊው ለማጥናት ግብአቱ በበቂ ሁኔታ የመገኘቱን አቅም ለማረጋገጥ የሚረዳ የፋይናንስ እጥረት እንደገጠማቸውም አንስተዋል። ጎንደር ዩኒቨርሲቲ የተለያዩ እገዛዎችን እያደረገላቸው እንደሆነም ጠቅሰዋል። በዩኒቨርሲቲው በየጊዜው በሚደረጉ የአመራር ለውጦች ምክንያት በሚፈጠሩ አሰራሮች ግን እክሎች እየገጠሟቸው እንደነበርም ነው የጠቀሱት። ከአፈር ነዳጅ የመፍጠር ፕሮጀክቱ አሁንም አልተቋረጠም ያሉት መምህርና ተመራማሪ አቦሃይ በላብራቶሪ ደረጃ ስራው ቀጥሏልን ብለዋል። ከባዮሎጂ በተጨማሪ ለኤሌክትሪክ መኪናዎችና ለወደፊት ኢነርጂ ወሳኝ የሆነውን የሊቲየም ማዕድን ማውጣት ስራ ላይ ትልቅ ውጤት ማምጣታቸውንም ጠቁመዋል። በቀጣይ ለሙያው ቅርብ የሆኑ ባለሀብቶች፣ የመንግስት አካላትና በጎ አድራጊ ድርጅቶች አብረው በጥናትና በፋይናንስ ቢደግፏቸው ጥሬ ዕቃ ክምችቱን አጥንተው ሙሉ በሙሉ ወደ ምርት ለመግባት ዝግጁ መሆናቸውን ገልጸዋል። የጎንደር ዩኒቨርሲቲ ተመራማሪ አቦሃይ ውብሸት በሰሜን ተራራ የሚገኝ ዶቤ የተሰኘ አፈርን ከውሃ ጋር በመቀላቀልና በተለያየ ደረጃ የሙቀት መጠን በማሳለፍ የተጣራ ነዳጅ ማግኘታቸውን አማራ ሚዲያ ኮርፖሬሽን ቀደም ሲል መዘገቡ የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ግጭት ከተጠናቀቀ በኋላ ለዓለም አቀፍ የነዳጅ ንግድ እጅግ ወሳኝ የሆነውን የሆርሙዝ የባህር ሰርጥን የዩናይትድ ስቴትስ ግዛት አድርገው ለማወጅ ማቀዳቸውን ገለጹ። ትራምፕ በኒውዮርክ ባደረጉት ንግግር የአሜሪካ ባህር ኃይል በአካባቢው ላይ ሙሉ ቁጥጥር ማድረጉን ገልጸው የባህር ሰርጡን በቅርቡ የአሜሪካ ግዛት እንደሚያደርጉት ተናግረዋል። በተጨማሪም አሜሪካውያን የነዳጅ ዋጋ በመጠኑ ቢጨምርም የኢራንን የኒውክሌር ስጋት ለመግታት የሚከፈል አስፈላጊ ዋጋ እንደሆነም እንዲረዱ ጥሪ አቅርበዋል። በሌላ በኩል የኢራን ባለስልጣናት ለትራምፕ ንግግር ፈጣን ምላሽ የሰጡ ሲሆን የሆርሙዝ ሰርጥ በማህበራዊ ሚዲያ መልእክትም ሆነ በወታደራዊ ዛቻ ሊወሰድ እንደማይችልና ሁልጊዜም የኢራን አካል ሆኖ እንደሚቀጥልም አስታውቀዋል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስ መረጃዎች እስከምንመለስ ድረስ መልካም ቆይታ።